iceberg right ahead! I'm about! ይህ መርከብ ለመዳን ቀን እንደተሰራ እንደኖ መርከብ አይደለም። ባለማዩ ፊሽታና ደስታ ናውጦ ለሚጠፉ ቅምጥሎችና እድለቢሶች እንጂ። በ1912 መዝናናት መጉላላት የሆነባቸው የ1500 አትላንቲክ በረዷማ ውቅያኖስ ላይ ንፍሮ የሆኑ ሰዎች እውነተኛ ታሪክን እንደ ኢሮፒያን የዘመን ቀመር በ1997 ጄምስ ካሜሮን እውነተኛ ክስተት መነሻ አድርጎ ታይታኒክ የተሰኘውን ድንቅ ፊልም ለዓለም ሲያበረክት ሁላችንም በጃክና ሮዝ የፍቅር ታሪክ አልቀሰን ተማርከን ተደመን ነበር። ነገር ግን አብዛኞቻችን የማናውቀው አንድ ትልቅ ሚስጥር አለ። ጄምስ ካሜሮን በፊልም ውስጥ ያካተታቸው ነገር ግን በጃክና ሮዝ ጥላ ስር የተሸሸጉ እውነተኛ ባለ ታሪኮች፣ ልብ ሰባሪና አስገራሚ ክስተት የሰው ልጆች ታሪኮች አሉ። በ1912 በዚያች በማስተነጋ በምትመስል አስፈሪ ሌሊት በታይታኒክ መርከብ ላይ የነበሩ አስገራሚና ለየት ያሉ ሰዎች ውስጥ አምስቱን ብቻ እንይ። አንደኛ፣ በፊልሙ ላይ አልጋ ላይ ተቃቅፈው ውሃ የሚሞላቸው አረጋውያን ጥንዶች። በፊልሙ ላይ ብዙ አይነት ዘጎች የታዩበት ትዕይንቶች ውስጥ እጅግ አሳዛኝና አስገራሚ የሰው ልጅ የታይታኒክ ክስተት ውስጥ በፊልሙ መጨረሻ ላይ መርከቧ በውሃ ስትሰምጥ በአንድ አልጋ ላይ ተቃቅፈው ሞታቸውን የሚጠባበቁ ሁለት አረጋውያን ሰዎች ይታያሉ። እነዚህ ሰዎች የፊልም የምናብ ፈጠራዎች ሳይሆኑ እውነተኛ ባለታሪኮች ናቸው። ስማቸው አሲዶር እና አይዳ ስትራውስ ሲሆን እነሱ በወቅቱ የዓለማችን ትልቁ የገበያ ማዕከል የሆነው ሜሲስ ባለቤቶችና እጅግ ባለጸጋ ሰዎች ነበሩ። አደጋው በ1912 እውነተኛዋ ታይታኒክ ስትሰምጥ በነበረበት ሌሊት እኔ ልቅደም የተባበለ ሰው በሰው ላይ በሚተራመስበት በዛ ጭንቅ ሰዓት አይዳ እንደ ሴትነቷ ወደ ማዳኛ ጀልባ እንድትገባ ተፈቀደላት። ነገር ግን ወደ ጀልባው ስትሮጥ ስትል ሐሳቧን ቀይራ ወደ ውድ ባለቤቷ አሲዶር ተወር ብላ እንዲህ አለች፣ ለብዙ ዓመታት አብረን ኖረናል። አንተ የምትሄድበት ቦታ ሁሉ እኔም እሄዳለሁ። ያንተ እጣ ፈንታ መጨረሻም የኔም እጣ ፈንታ መጨረሻ ነው አለችው። የነፍስ አድን ሰራተኞቹም የሁለቱን አንጀት የሚበላ የፍቅር ሁኔታ ሲመለከቱ እና የአሲዶርን የክብርና እድሜውን መግፋትም አይተው እባክዎን እርስዎ ከባለቤቶ ጋር ወደ ማዳኛ ጀልባው ይግባሏቸው። አሲዶር ግን በአጽንኦት አንገቱን እየነቀነቀ ከኔ እድሜ ከገፋ አዛውንት ይልቅ በዚች ዓለም መኖር በትንሹ እንኳ እንደኔ ያልኖሩ በእድሜ ትንሽ ሆኑ ሌሎች ወንዶች፣ ሴቶችና ህፃናት እዚህ የሞቱ እኔ እዚህ ምድር ለመቆየት ምንም ያልቀረኝ አሮጌ ሌላውን ሰው የመኖር እድል እንዴት እቀማለሁ አለ። በዛም ውጥንቅጥ ውስጥ አይዳም የለበሰችው ውድ ጸጉር ካፖርት ለቤት ሰራተኛዋ ሰጥታ ሁለቱም እጅ ለእጅ ተያይዘው ወደ መርከብ ወለል ክፍል ሄደው ተቃቅፈው በሚያስተጋባ የውጭ ጩኸት ሞታቸውን በጸጋ ተቃቅፈው ተቀበሉ። በህይወት የተረፉ ሰዎችና አገልጋዋ እንደመሰከሩት ጥንዶቹ በመርከቧ ወለል ላይ በሰላም ቆመው በፍቅር አይን እየተያዩ ይታዩ ነበር ሲሉ የሁለቱን ነገር የሰሙ ደግሞ ፍቅር ከሞት በላይ መሆኑን ያሳዩ እውነተኞች ጀግኖች አሏቸው። በኒውዮርክ ውስጥ በሚገኘው የስትራውስ መታሰቢያ መናፈሻ ላይ ብዙ ውሃ ፍቅርን ሊያጠፋው አይችልም፣ ጎርፍም አያሰጥመውም የሚል ጥቅስን በታሪክ ቀረጹላቸው። ሁለተኛ፣ ያልሰጠመችው ሞሊ ብራውን። በፊልሙ ላይ ጃክ ወደ አንደኛው ማዕረግ ራት ሲሄድ ውድ ልብስ ያበደረችው በሀብታሞች መካከል እርቃኗን የምትታይ ደግ ሴት ማርጋሬት ሞሊ ብራውን ትባላለች። እሷ በእውነተኛው ዓለም ያልሰጠመችው ሞሊ ብራውን ዘ አንሲንኬብል ሞሊ ብራውን በሚል ቅጽል ስም ትታወቃለች። ባለቤቷ የወርቅ ማዕድን ስላገኘ አዲስ ሀብታም በመባል በአሮጌዎቹ ባለጸጎች ትናቅ ነበር። ነገር ግን እሷ እጅግ ደፋርና የተማረች በርካታ ቋንቋዎችን የምትናገር ሴት ነበረች። መርከቧ ስትሰምጥ ቁጥር 6 በሆነችው ማዳኛ ጀልባ ላይ ተሳፈረች። የጀልባዋ መሪ መርከበኛ በፍርሃት ሲያለቅስ፣ ሞሊብ ግን ሽጉጧን አውጥታ በማስፈራራት ሌሎቹ ሴቶች አስተባብራ ጀልባዋን እንድትቀዝፍ አድርጋለች። ከዚህም በተጨማሪ ሰዎችን ለማዳን ወደ ኋላ እንመለስ ብላ ብትታገልም አልተሳካላትም። ነገር ግን ካርፓቲያን የተባለችው አዳይ መርከብ ላይ ስትደርስ እንግሊዘኛ ለማይናገሩ ድሆች በፈረንሳይኛና በጀርመንኛ እያስተረጎመች አጽናንታለች። ገና ኒውዮርክ ከመድረሷን በፊት ለተረፉ ድሆች የሚሆን $10,000 ከሀብታሞች አሰባስባለች። ሞሊም በዛን የቁርጥ ቀን መጨረሻ ላይም እውነተኛ ጀግና ሆናት ነበር። ሶስተኛ፣
እስከ ነፍሳቸው እቅታ ድረስ የሰዎችን የመጨረሻ ሱቀቃ በዜማ ያጀቡ ሙዚቀኞች እንደ ወፍ ክንፍ ኑሯቸው ዛፍ ላይ ያሉ ዘማሪ ወፎችን የሆኑ ይመስል መርከቧ በጨለማ ባህር ውስጥ እየሰጠመችና ሰዎች በሞት ፍርሃት እየጮሁ ወዲህ ወዲያ እየሮጡ 8 ሙዚቃ ቡድን አባላት በመድረኩ ላይ ቆመው እስከ መጨረሻው ደቂቃ ድረስ ሙዚቃ ሲጫወቱ ይታያል። ይህ ትዕይንት በሆሊውድ የተፈጠረ ድራማ ይመስላል፣ ነገር ግን አይደለም፣ ፍጹም እውነት ነው። የባንዱ መሪ ወላስ ሃርትሊ ሲሆን ከ7 ጓደኞች ጋር በመሆን ተሳፋሪዎችን ለማረጋጋትና ተስፋ ለመስጠት ሲሉ መርከቧ ሙሉ በሙሉ በውሃ እስክትሰጥም ድረስ ለሰዓታት ያህል ሙዚቃ ሲጫወቱ ነበር። አምላኬ ሆይ ወደ አንተ ቀርባለሁ የሚል መዝሙር የመጨረሻ ዜማቸው ሲሆን 8ቱም ሙዚቀኞች በባህር ውስጥ ሰምጠው ሕይወታቸው አልፏል። የዋላስ አስክሬን ከቀናት በኋላ በተደረገው አሰሳ ሲገኝ ከውድ ቫዮሊኑ ጋር ከሰውነቱ ጋር ታስሮ ተገኝቷል። 4ኛ በበረዶ ውስጥ ያልሞተው ሰካራም ምግብ አብሳይ። ይህ ደግሞ በልቼ ልሙት እንደሚሉት እሱ ደግሞ ጠጥቼ ልሙት ያለ ሰው ነበር። መርከቧ በሁለት ተከፍላ ወደ ባህር ስትሰምጥ ጃክና ሮዝ መርከቧ ጫፍ ላይ ሲንጠለጠሉ አጠገባቸው አንድ ፈላስ ይዞ አልኮል የሚጠጣ ነጭ የለበሰ ወፍራም ሰው ይታያል። እሱ እውነተኛ የታይታኒክ የዳቦ ጋጋሪ ኃላፊ ቻርልስ ጆን ሃንስ ሲሆን ቻርልስ መርከቧ ልትሰምጥ ስትል ከፍተኛ ፍርሃት ስላደረበት ወደ ማከማቻ ክፍል ሄዶ ለሴቶችና ሕፃናት በስሩ ላሉ ሰራተኞች ዳቦ እንዲዘጋጁ ካዘዘ በኋላ እጅግ ከፍተኛ መጠጥ ያለውን አልኮል እየጠጣ ወደ ላይ ወጥቶ ወንበሮችን ወደ ባህር ላይ እየወረወረ ሰዎች እንዲንጠለጠሉበትና እላዩ ላይ እንዲሳፈፉበት አደረገ። ከዛም በኋላ በመጨረሻም መርከቧ ስትሰምጥ እሱም ባህር ውስጥ ገባ። በዚያ የ0 ዲግሪ ቅዝቃዜ ውስጥ ደም ስለሚያረጋ አንድ ሰው ከ20 ደቂቃ በላይ መቆየት አይችልም ነበር። ነገር ግን ቻርልስ በአስገራሚ ሁኔታ በዚያ በረዶ ውሃ ውስጥ ለ4 ሰዓታት ዋና ሲዋኝ ቆይቶ በሕይወት ተረፈ። ሳይንቲስቶችም የመትረፉን ነገር እንደሚሉት ከሆነ በሰውነቱ ውስጥ የነበረው ከፍተኛ የአልኮል መጠን ደሙ እንዳይቀዘቅዝና የሰውነቱ ሙቀት እንዳይወርድ ስለረዳው ነው አሉ። 5ኛ ልክ እንደ ጨዋ ሰው እንሞታለን። ቤንጃሚን ጉግንሃይም። መርከቧ ልትሰምጥ ጥቂት ደቂቃዎች ሲቀሩት 2 ወንዶች በጣም ውድ የሆነውን የራት ልብሳቸውን ለብሰው በጣም በጥሩ ሁኔታ ልክ እንደ ጨዋ ሰው ለመስመጥ ተዘጋጅተናል ብለው ውስኪ እየጠጡ ሞትን ሲጠባበቁ ይታያል። ይህ የፈረንሳይ አሜሪካዊ ባለሀብት ቤንጃሚን እውነተኛ ታሪክ ነው። ቤንጃሚን ሚስቱንና ልጆቹን ማዳኛ ጀልባ ላይ ካሳፈረ በኋላ ለሱ የሚሆን ቦታ እንዳልነበረ አወቀ። የነፍስ አድን ኮት ሊሰጡት ሲሉ እምቢ ብሎ ወደ ክፍሉ ሄዶ ከአገልጋዩ ጋር በመሆን በጣም ያማረውን ልብሱን ለብሶ መኮንኖቹን እንዲህ አላቸው፣ ምንም አይነት ሴት እኔ የነፍስ አድን ኮት ለብሼ በመቆየቴ ምክንያት በዚህ መርከብ ላይ አትሞትም። ልክ እንደ ጨዋ ሰው ለመሞት ተዘጋጅተናል እያለ በክብር መሞትን የመረጠ ሌላው ባለጸጋ ነበር። ታይታኒክ ታሪክ የጃክና የሮዝ የፍቅር ታሪክ ብቻ አይደለም። የ1500 እውነተኛ ሰዎች የጭንቀትና የጀግንነት የፍቅርና የሰቆቃ ታሪክ እንጂ። ጄምስ ካሜሮን እነዚህን እውነተኛ ታሪኮች በፊልም ውስጥ በጥንቃቄ በመሸረብ ለታሪክ ትልቅ ክብርና ድምቀት ሰጥቶታል። እናንተ ከተረኩላችሁ 5 እውነተኛ ታሪኮች መካከል ይበልጥ ልባችሁን የነካው የትኛው ነው? በበረዶ ውሃ ውስጥ 4 ሰዓት የቋኘው ሰካራሙ ምግብ አብሳይ ወይስ እስከ መጨረሻው የተቃቀፉት አረጋውያን ጥንዶች? አስተያየታችሁን ኮሜንት ላይ ጋሩኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ እንዳትረሱ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ